ሰላም እንዴት ናችሁ? ዛሬ ስካርፕ ልሰራ አስቤያለሁ እና እንዴት እንደምሰራ አብረን እናያለን። መጀመሪያ ኪሮሽ 5 ሚሊ ሜትር የሆነ ኪሮሽ እና ይሄኛው የቱርክ ክር አለኝ። በሱ ነው ልሰራ ያሰብኩት ዛሬ። መጀመሪያ የምናደርገው ሰንሰለት እንሰራለን። ይሄን የምንሰራው ርዝመቱ የምንፈልገውን ያክል ማለት ርዝመቱ ረጅም ወይም አጠር ያለ እንደምንፈልገው ማድረግ እንችላለን። እኔ ያሰብኩት ረዘም ያለ ትልቅዬ ስካርፕ ነው፣ ለብርድ የሚሆን ለመጪው ክረምት የሚሆን እና ሰንሰለት ከሰራን በኋላ በምንፈልገው ርዝመት ልክ እኔ ያሰብኩት ረጅሙን ነው ለማሳየት ያክል። ሌላ የሰራሁት አለ ርዝመቱ ትልቅ የሆነ ይሄን ስካርፕ አለ። ይሄን ያክል ስካርፕ አለ። ይሄን መድገም ነው ያሰብኩትና ሰንሰለቱን ማድረገው ከዚህ ይሄን ያክል ማለት ነው። ሁለት አይነት አሰራር አለው። እኔ ዛሬ በዚህኛው ነው ያሰብኩት ላሳያችሁ። ቀጣይ ደግሞ ሌላውን አሰራር ይዤ እመጣለሁ። ከዛ ሰንሰለቱን ከሰራው በኋላ የመጀመሪያ እንትኔን እሰራለሁ ማለት ነው። ይሄ ኖርማል እንትን ነው። ይሄ ደብል እንትን ሰራና ግን ሌላ ጊዜ እንደዚህ ሰርተን ይሄን የምንሰራው ይሄን ትተን ሶስቱን በአንድ ላይ እናደርጋለን ማለት ነው። እዚህ ያን እንሰራለን። እዚህ ጋር የምናደርግበት ምክንያት ይሄኛው በሁለቱም ሳይድ ተመሳሳይ እንትን እንዲመጣልን ነው። በዚህ ጋር ያለውና በዚህ ጋር ያለው ተመሳሳይ እንትን መጣልን።